ሁለታችሁ እንደምትፈልጉት አርጉ ነው ያለው። እንደዛ ነው የሰማሁት። እግዚአብሔርን አንድ ነገር ልንገርሽ፣ ራሱ የድሬዳዋ ፖሊስን ፌስቡክ ምናምን ላይ ያወጣውን በየቲክቶክ ላይ ተበተነውን ዋይ ፎከስ ኦን ሚ ዋይ ሄለን እሱ እኮ አላቅም እኔ አላቅም። ጀስት እኮ ዛሬ ላወራበት ቀጠሮ ነበረኝ፣ አውርቼበታለሁ። ጭራሽ ሄለን ልጁ አማራ ስለሆነ እሷ ነች ያሳሰረችው። ምን አይነት ፕሮፓጋንዳና ስም ማጠልሸት ስራ እየተካሄደብኝ እንደሆነ ግን ገብቶሻል? እሱ አማራ ስለሆነ አሳሰረችው ባለ ጊዜ ስለሆነች ብለው ቁጭ ብሎ እየደለቱ እንደሆነ ታውቂያለሽ። እኔ ምንም ስለማይጎዳኝ እነሱ የሚሉት ነገር ግን ምን እያሉኝ እንደሆነ ታውቂያለሽ። ሄለን ልጁን አሳሰረችው እየተባልኩኝ አየሽ፣ አንቺ ስለኔ ላይ እየተደረገ ያለ ነገሮችን አንድ ቀን ወይ ስትጠይቂ ወይ ልክ አይደለም ስትይ አልሰማሁም። እነሱ ላይ ግን ስለማወራው ነገር ግን ለምን እንዲህ ታረጊያለሽ ብለሽ ስትጠይቂኝ ግን በጣም ብዙ ነገርም ስላልገባት ነው ብዬ ላስረዳሽ ሞክሬ ነበር። ዩሪዬ ስላንቺ የተግባባን መስሎኝ ነበር፣ ግን አንቺ አትሰሚም እንጂ ላንቺ መከራከራለሁ። አንቺ ዩርናት አንቺ አሁን ለእንትና ጊፍት የሰጠችው ዩርናት ስል ከፍቶሽ ነበር አለ ዩሪዬ። እሱ ብቻ አይደለም እቺን ብቻ ሌላ ነገር እንቀጥላለን። ይሄን ስል ከፍቶሽ ነበር አይደል? ከፍቶኝ ነበረ። ተነጋገርን። ከተነጋገርን በኋላ ስለመነጋገሩ ከፍቶሽ ነበር ለዚህ አይደል? እኔ ግን ሄለን ወንድሜን አሳስራለች ባለ ጊዜ ስለሆነች ብለው ከትናንት ማታ ጀምሮ ስሜን ሲያጠፉ የተሰማኝ ስሜት አሁን አንቺ ነሽ ዳሜጅ ወደ ፖለቲካ እየወሰዱኝ እንደሆነ ገብቶሻል? ለዛውም ፖለቲካ እንኳን አይደለም የሚያስጠላ ዘረኝነት የማይመለከት ማህበረሰብ የማይወክል ሰው እኔን አታክ እያደረገ እንደሆነ እንትን ስላላለሽ ነው አላየሁትኝም። ሰው አሁን የኔን አታይ ትላንትና የሆነ ያልሽው ትላንትና ማታ I didn't see እግዚአብሔርን like ምን ላጊ ልጅሽም እንትን ሲባል I don't even know ምን ልጅሽ እንደሚመስል I don't know የቱ ጋር እንደተለጠፈ I didn't see ተለጠፈ ብዬ ልጄን ሊንኩን ልላክልሽ ሄለን ስትነግሪኝ እኮ በቴሌፎን ስናወራ I'm so sorry that happened to you እንደዛም አይገባሽም ያልኩትኝ በጣም ነው ያዘንኩት። በልጅሽ አንድ ልጅ ነው ያለሽ፣ እኔም አንድ ልጅ አለኝ ወንድ እና በእውነት እንጂ እኔ ምናልባት አንቺ ሚዲያ ላይ ስለማትዞሪ የምትሰሚው አንዳንድ የኔ ሪከርደሮች እኔ ሪከርድ የሚያደርጉ ሰዎች ስለሆነ ያ ተጽዕኖ ስላደረብሽ የኔን ነገሮች እንኳን አላየሽም keep it to እንደዚህ እንዲ ብላችሁ ሂዱ። ግን ወደዛ እንትን ማለት እኔ በጣም ባለጌ ነኝ፣ እጎዳሻለሁ። ይሄን ንጹህ ልብሽን እውነት ላበላሽ አልፈልግም። እኔ ብሎክ ማረገው በስተት እንኳን ህይወትሽ ውስጥ ልገባ ስላልፈለኩ ነው እንጂ ምን ሊስቴ ላይ እንደዚህ ቢቀመጥ ምንም እኮ ችግር የለው። ገብቶሻል? ለሌላ አይደለም። I have respect for you. I don't need lose but ልርቅሽ እፈልጋለሁ። ለምን ጭቅጭቁስ እየከተትኩሽ? እሺ እና በጣም ይቅርታ። ምንም ሳላረግ እኮ ነው እኔ መጥቼ አንድ ነገር ብልሽ I get it ግን ሰው ባለው ነገር እኔን ስትይጂ ላይክ ከባድ ነው ለኔ። ለምን በየቦታው አልሄድም፣ በየቦታው አላይም። አንቺ ያስከፋሽ ሞጣ አሁን ትላንትና የሰራው ቪዲዮ አለ ለሄለን አድርሱላት ብሎ ለዩር ወተሽ ፖስት አድርገሻል አልሽ። የቱ ጋር ዩር እንዴ ያንቺ ፖስት ዳውንሎድ አድርጌ ምን ጽፋ ነው ብዬ ክሊክ ሳደርግ ጽሁፍ የለም። ከዛን እንደው ቻት ቱ ዩሪ ላይ ምንም ቻት አላልኩ። እንዴት ነው አልኩ። ለምን አይገባኝም እንደዚህ አይነት ነገሮች። ለዛን ቪዲዮን ዳውንሎድ አደረኩት ካንቺ ሪፖስት አይቼ። ለምን ፍሬንድ ስንሆን ማን ሪፖስት እንዳደረገ ያሳያል። ይሁን ሄለን ሪፖስት ነው የሚለው አይደል? ሪፖስት ማለት ፖስት ወደ ፔጅሽ ነው ወይስ አክሽን አርገሽበት? ሄለን ፍሬንድ አልነበርንም። ያንቺ ፋሎ ተነስቶ ነበር። አዎ ያንቺ ፋሎ ተነስቶ ነበር። እኔ ማንስቻለሁ። ብሎክ ስታረጊኝ አሁን ራሱ ብሎክ ስታረጊኝ ስትገቢ ፎሎ አርጊ ነው ወይንም ፎሎ ምንም እንትን አይደለም እኮ ላይቭ ላይ ነው እኮ ብሎክ ያደረኩት አይደለም። እግዚአብሔር ልጄን I swear to God እኔ አልምልም፣ ግን I swear to God ከተነጋገርን በኋላ ፎሎ አድርገን እንደው ማሴጅና ፕላን ያላክሽልኝም ይሁን አይደለም። ኖ
አይደለንም እኔ ራሴ የኔ ፋሎ አነሳውኝ because ለምን ምን እኔ ወደዛ የምደረገው ነገር ምን ምክንያት ነው ያልኩት like what did I do እኔ ጤነኛ አይደለም I swear to God ሄለን የመሳት በሽታ ምናምን ይዞኛል ለዛ ኪኒኔ ነው ስጄ እስተምረጋጋ ድረስ የማስከፋችሁ ሰዎች ከህይወቴ እንዳማረባችሁ እንዳላስከፋችሁ እና ከዛ ውስጥ አንዷ ዩር ነሽ እሺ thank you ማዩሪ for everything እሺ okay please እኔ ጤነኛ አይደለም ሁሉም የምናገረው ነገር ውሸታም ነኝ አሁን ገባኝ እና thank you with respect ሌላም ተጫውቱት ነገር ካላችሁ ግን እኔ አለው በዚህ ጉዳይ ላይ ጨርሻለሁ yes እና ኤኒ መስላል የዛሬው ጥያቄና መልስ እንዴ ዲጄ ገና በዚህ ጉዳይ ላይ ምናምን ልታብራራ ነው ያ እዛ ሴት ሰው በብሩ ችግር አይገዛም እና ዩርን በብሯ ችግርና ችጋር እንድገዛ መሰናክል አልሆነባትም ብሯ ጥሩ ነገሮች ማድረግ ይችላል እንደኔ ልበቢስ ውለታ ቢሶች ባለጌዎች ሰዎች ሳይሆን በሷ አይነት ሌቭል ያሉ ቪአይፒ ስነስርዓት ሪስፔክት ያላቸው የሰው ቤተሰብ የማይነኩ እንደዚህ አይነት እንደነቡቺ አይነት ሰዎች ከጎኗ ያኖራል ብዬ ተስፋ አደርጋለሁ ለማንኛውም ኤሾ ሜሌህ ብለናል በአረበኛ ኤሾ ሜሌ ማለት መልካም እህል ውሃ ማለት ነው ኤሾ ሜሌህ ይላል አረብ መልካም እህል ሄሊ ቴንክ ዩ ስላስገባሽኝም ስለሰማሽኝም አመሰግናለሁ ሄሊ ቴንክ ዩ ማይ ሊሊ ያ ከህይወቱ ስንት ሰው ቀነሰን ጋይስ ቁጥሩ ሌላ ሰው ማን ይቀራል ያ ስንት ሰው ቀነሰ መጨረሻ ላይ እኔ እቀነሳለሁ ራሴ እቀነሳለሁ ሙቻዬን አልሞትም ብያችሁ ነበርኩ ይሄ ነው መቀነስ ማለት ይሄ የምን አባቱ መደመር የዶክተር አብይ መጽሐፍ ብቻ እሺ እና እኔ ለእንትና ስል ተከራክሬያለሁ እኔ ለእንትና ድምጽ ሆኛለሁ አይነት መልክ እንደሆነ ይገባል